Disclaimer: This video is for educational and informational purposes only. ሰላም ጤና ይስጥልኝ ውድ የኤቢ ጌም ዞን ቤተሰቦች እንዴት ናችሁ? ዛሬም ባለ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮአችን OKX ኤክስቼንጅ ላይ እንዴት በአጠቃላይ መልኩ አካውንት ከፍተን ገንዘብ እንዴት መስራት እንችላለን የሚለው እንዲሁም አሪፍ የሆነ ኢቨንት አለ ኢትዮጵያ ውስጥ ሆነን OKX ኤክስቼንጅን በመጠቀም መስራት የምንችልበት ለአፍሪካ እንዲሁም ለኢትዮጵያዊ ዩዘሮች የሚሆን ማለት ነው። እሱን አስረዳችኋለሁ ማለት ነው። ታች ሊንክ አስቀምጥላችኋለሁ እሱን ነክታችሁ እንደዚህ አይነት ቦታ ላይ መጣችኋል። እንግዲህ ያው አካውንት ለመክፈት OKX ኤክስቼንጅ ላይ የት እንደምትኖሩ ኦሬዲ በአይፒ አድሬሳችሁ ያውቃል። እኔ ኢትዮጵያ ውስጥ ስለምኖር ኢትዮጵያ ብሎ እዚህ ጋር ያላችሁበትን ሀገር ቲክ አድርጋችሁ ክሬት አካውንት የምትሏን ትነካላችሁ ማለት ነው። ከዛ ኢሜል አድሬሳችሁን ታስገባላችሁ እዚህ ጋር። ከዛ ሳይን አፕ የምትሏን ትነካላችሁ። ከፈለጋችሁ በአፕል በቴሌግራም እንዲሁም በጉግል አካውንታችሁ አካውንት መክፈት ትችላላችሁ ማለት ነው። ልክ እንደከፈታችሁ ቬሪፊኬሽን ኮድ ይላካል። እሱን አስገብታችሁ ሌሎች የምታስገቧቸው ነገሮች ይኖራሉ። ማለትም ኢሜል ላይ የሚገባላችሁን ኮድ አውተንቲኬተር የሚባል አለ። እሱን አስገብታችሁ አካውንት ከፍታላችሁ ማለት ነው። ልክ እንደጨረሳችሁ አካውንት ከፍታችሁ ወደ አፕሊኬሽኑ ይወስዳችኋል። ማለትም አፕሊኬሽኑ ነው ወደዚህ አይነት ቦታ የምትገቡት ማለት ነው። አካውንታችሁን አስገብታችሁ ኢሜልና ፓስወርዳችሁን ተገባላችሁ። ከዛ እንግዲህ KYC ቬሪፋይ ታደርጋላችሁ። ማለትም የገቨርንመንት አይዲያችሁን ወይም ደግሞ የቀበሌ መታወቂያ ወይም ደግሞ ናሽናል አይዲያችሁን ተጠቅማችሁ ቬሪፋይ ካደረጋችሁ በኋላ ቬሪፋይድ ይላችኋል፣ ራሱ ያሳያችኋል። ከዛ ያው ወደ አካውንታችን ተመልሰን እንመጣለን። መጀመሪያ ገንዘብ ማስገባት ነው የሚኖርብን ማለት ነው። ኢቨንቱን ለመስራት ቢያንስ $100 ጀምሮ ወይም ደግሞ $50 ጀምሮ አካውንታችን ውስጥ ሊኖር ይገባል። ስለዚህ እሱን ለማድረግ እዚህ ጋራ ዲፖዚት የሚል አለ፣ እሱን ነካለሁኝ ማለት ነው። እንዲሁም በፒ2ፒ ወይም ደግሞ ፒር ቱ ፒር ትሬድ በማድረግ ገንዘብ ማስገባት እችላለሁ በኢትዮጵያ ብር ገዝቼ፣ እንዲሁም በራሴ በዩኤስዲቲ ሆነ በሌላ ክሪፕቶ ከረንሲ ማስገባት እችላለሁ እንደ ምርጫዬ ወይም ደግሞ እንደ ምርጫችን ማለት ነው። እናንተም እኔን ተከትላችሁ ማድረግ ትችላላችሁ። ሁሉን ነገር ሪቪው ነው ማድረግላችሁ በዚህ ቪዲዮ ማለት ነው። ፕላትፎርም እዚህ ጋራ የራሴን QR ኮድ እና ያው ዋሌት አድሬሴን ይሰጠኛል። እሱን እንጠቀማለን። በዚህ ኬዝ ሃይድ አድርጌዋለሁኝ። እዚህ ጋራ ኮፒ ታደርጋላችሁ። ከዛ በኋላ ያው መታችሁ $50 ወይም $100 አስገብታችሁ ከዛ ቀጣዩን ኢቨንት መስራት ነው። ይሄ ኢቨንት ከታች ሊንኩን አስቀምጣለሁ ቴሌግራም ቻናሌ ላይ። እሱን እየሄዳችሁ ትቀላቀሉና ጆይን አድርጋችሁ እዚህ ጋር እስከ 35,000 USDT ፕራይስ ፑል አለው ይላል። እንግዲህ እንደምታዩት ወደ 24 ቀን አካባቢ ይቀረዋል። ከዛሬ ጀምሮ 24 ቀን አለው ማለት ነው። ምንድነው ስራችን እንግዲህ ለማሸነፍ መጀመሪያ ዲፖዚት አድርግ ይላል። ዲፖዚት ማድረግ አለብን $50። ከዛ በኋላ በዩኤስዲቲ ቅድም ባሳየዋችሁ እንዲሁም በፒ2ፒ ማድረግ ትችላላችሁ። ከዛ በኋላ ለ3 ቀን ያክል ሳታወጡ ዊዝድሮ ሳታደርጉ መያዝ ነው። ከዛ በኋላ 5 USDT ዳይሬክትሊ ባላንሳችሁ ውስጥ ይገባል። $50 ካስገባችሁ $55 ዊዝድሮ ማድረግ ትችላላችሁ ከ3 ቀን በኋላ ማለት ነው። ልክ እንደዛ መስራት ትችላላችሁ። በጣም ቀላል ነው። ይሄ ኢቨንት የመጀመሪያው ነው። አዳዲስ አካውንት ከፍቱ ይሄንን ትሰራላችሁ። ሁለተኛው ኢቨንት ደግሞ ስታርት ትሬዲንግ ነው የሚላል። እዚህ ጋራ ትሬድ በማድረግ ያው በደንብ አድርጋችሁ መሸለም የምትችሉበት በትሬዲንግ ቮሊዩማችሁ መሰረት መሸለም የምትችሉበት ኢቨንት ነው። ከታች አሳያችኋለሁ ሊደር ቦርድ፣ እንዲሁም አንዳንድ የሚያስፈልጉን ክራይቴሪያዎች አሉ። እነሱን ማሟላት ይኖርባችኋል። እንዲሁም የቴሌግራም ቻናላችሁን ጆይን ማድረግ ነው የሚጠበቅባችሁ ማለት ነው። እንደዛ ነው። እንዲሁም ጌት ሪዋርድ ኦን ፈርስት ዲፖዚት ኤንድ ትሬድ ይላል እዚህ ጋራ። የመጀመሪያው ትሬዳችሁና የመጀመሪያው ዲፖዚታችሁ ላይ እዚህ ጋራ $50 ዲፖዚት ስታደርጉ እንደሚያሳያችሁ እንግዲህ $5 ቦነስ ይሰጣችኋል። ያ ቦነስ ዊዝድሮ መሆን የሚችል ነው። ማለትም ቀጥታ ወደ ዋሌታችሁ ወደ ሌላ ዋሌታችሁ መላክ የምትችሉት ነው ማለት ነው። ያ ደስ የሚል ሪል USDT የሚሰጣችሁ ኢቨንት ነው ማለት ነው እዚህ ጋራ። እንዲሁም ከታች ደግሞ ትሬድ በማድረግ ነው የምንቀበለው ማለት ነው። ሞር ትሬዲንግ ቮሊዩም ባካበትንና በያዝን ቁጥር ስፖትም ሊሆን ይችላል ፊውቸርም ሊሆን ይችላል። ቮሊዩማችን በጨመረ ቁጥር ባይና ሴል ባረግን ቁጥር በኋላ ላይ ያሳያችኋለሁ በደንብ ቮሊዩማችን ሲጨምር እዚህ ጋራ እናገኘውም ሪዋርድ መጠናችን በዛው ልክ ይጨምራል ማለት ነው። ልክ እንደዛ ነው የምትሰሩት። ሌሎች ኢቨንቶችም አሉ፣ እነሱንም ቀስ በቀስ ማሳያችሁ ይሆናል። ዛሬ ግን እነዚህን ነገሮች ላይ አተኩሬ ልስራላችሁ ይሄን ቪዲዮ ብዬ ነው ማለት ነው። በጣም ቀላል ነው። OKX ኤክስቼንጅ ሌጂት የሆነና ጋራንቲድ የሆነ ነው። እኔ ራሴ በግል እየሰራሁበት ያለ ነው። እንዲሁም ፕሌይ ስቶር ላይ ገብታችሁ ሪቪው ማየት ትችላላችሁ። ታዋቂና አንደኛ ከሚባሉ ዓለማችን ላይ ክሪፕቶ ኤክስቼንጅ ከሚያደርጉ ካምፓኒዎች መካከል የመጀመሪያውና ግንባር ቀደም ቦታ ሚዝ ክሪፕቶ ኤክስቼንጅ ነው ማለት ነው። ብትቀላቀሉ አሪፍ ነው። በነብ መስራት ትችላላችሁ ማለት ነው ጓደኞቼ። የዛሬ ቪዲዮ ይሄን ይመስላል። ሪቪው አድርጌላችኋለሁ። ከተመቻችሁ ላይክ አድርጉ ይሄን ቪዲዮ። እንዲሁም አዳዲስ ሰዎች ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መንካት በፍጹም እንዳትረሱ። በቀጣይ ባሪ ቪዲዮ እስከምንገናኝ ሰላም ሁኑ፣ ቸር ሰንብቱ፣ ይመቻችሁ።